ጤና ይስጥልን እንደምን አላችሁ? ዛሬ ትንሽ እንዲህ ስለ ሀገረ መንግስት ስለ መንግስትና ስለ ፖለቲካ አንዳንድ ነገሮችን ለማውራት ፈለኩኝ። ምክንያቱም እኛ በተረዳነው ልክ ሀገረ መንግስትን እንዲሁም ደግሞ ፖለቲካን አንድ ላይ እየቀላቀልን ይሄን ብቻ አይደለም የግል ኢንተረስትን ተራ ማይነር ኢንተረስትን ሀገራዊ ጉዳይ እያደረግን ትንሽ የሀገርን ሚዛን የሀገራዊ እሳቤን እያወረድን ስለሆነ እስኪ እነዚህ ሁለቱ ነገሮች ምን ይመስላሉ ምንድናቸው የሚለውን ነገር በመጠኑ ለማየት እሞክራለሁ። ሀገረ መንግስት እንግዲህ መንግስት ህዝብ መሬት የሚባሉት ነገሮች የሚመሰርቱት ይሄ ስቴት የምንለው ነገር ነውና ሀገረ መንግስት የምንለው እሱን ነው። ሀገረ መንግስት ስንል ህዝብ አለ ፒፕልስ ማለት ነው። ቴሪቶሪ አለ መልክዓ ምድር መሬት ከዛ ደግሞ ገቨርንመንት አለ። እነዚህ ሶስቱ አካላቶች ተዋህደው በቃል ኪዳን የተሳሰሩ ማህበረሰቦች አብሮ ለመኖር የወሰኑ አብሮ ለመቀጠል የወሰኑ ማህበረሰቦች በአንድ ላይ የሚመሰርቱት ሀገረ መንግስት ትባላለች። እንግዲህ ሀገርና ሀገረ መንግስት ኦሬዲ ያው ፖለቲካል ዲፊኒሽን እና የመሳሰሉት ካልሆነ በስተቀር ብዙም የረባ ልዩነት የለችም። መንግስት ስንል ግን በዛ ቴሪቶሪ ውስጥ በዛ ሀገረ መንግስት ውስጥ ለተወሰነ ጊዜ ለሆነ ጊዜ ሀገርን ለመምራት በፖለቲካ ተደራድሮ አጀንዳውን ሽጦ ህዝባዊ ቅቡልነት አግኝተው የፖለቲካ የህጋዊ ሌጂቲማሲ አግኝተው እነዚህ ሁሉ ነገሮች ካከናወነ በኋላ ወደፊት ወጥቶ ሀገርን በስትራክቸር በመዋቅር የሚመራ መንግስት ይባላል። እንግዲህ መንግስትን የሚመሰርተው አካል በኢትዮጵያ ፖለቲካ ፓርላመንታሪ ሲስተም እንደመሆኑ መጠን በህዝብ ይመረጣል። በህዝብ ተመርጦ ያሸነፈው ፓርቲ ከፍተኛ ድምጽ ያለው ፓርቲ የራሱን መንግስት ይመሰርታል which is የራሱን ጠቅላይ ሚኒስትር ይመሰርታል። ጠቅላይ ሚኒስትሩ ደግሞ የራሱን ካቢኔ ይመሰርታል። በተዋረድ ደግሞ የክልል መንግስቶች የክልል ምክር ቤቶች እንደዚሁ የራሳቸውን ፕሬዝዳንት የራሳቸውን የወረዳ የመሳሰሉትን እንደዛ እየመሰረቱ እስከ ተዋረድ ይወርዳል ማለት ነው። ይሄ እንግዲህ ይሄንን በፖለቲካውን ሽጦ የፖለቲካ አጀንዳውን የተሻለ ሐሳብ ሀገሪቷን ማስቀጠል የሚችል ሀገረ መንግስቱን ማስቀጠል የሚችል የተሻለ አጀንዳ ሽጦ ሀገርን ለማስቀጠል በመዋቅር ወንበር ያዘ መንግስት ይባላል ማለት ነው። in addition to that ፖለቲካ ማለት ደግሞ እንግዲህ የራሱ ኢንተረስት ማለትም ናሽናል ኢንተረስቱ አለ የማይሰበር የማይለወጥ እማንደራደርበት የሀገር ፍላጎት ሀገር ከኢንተርናሽናሉ ከዓለም አቀፉ ማህበረሰብ ምን ትፈልጋለች? በምን አይነት መልኩ ክብሯን አስቀጥላ መሄድ ትፈልጋለች? በዓለም አቀፍ ህግ መፍት ደረጃ ምን ነው መጠቀም የምትፈልገው? በምን አይነት መልኩ ነው ማስጠቀም የምትፈልገው? በሀገሪቷ ያሉት ሀብቶች እንዴት ናቸው? እነሱን እንዴት ነው ማስቀጠል የምትችለው? ማህበረሰቡን እንዴት ነው ዩኒፋይ ማድረግ ያለባት? እና የመሳሰሉት ነገር ከጂኦፖለቲክስ ከሃይድሮፖለቲክስ አንፃር የሚዘረዘሩ ነገሮች ሁሉ እነሱ የማንደራደርበት ማንኛውም የፖለቲካ አካል ማንኛውም የፖለቲካ ፍላጎት ያለው ማንኛውም ተወዳድሮ የሚያሸንፍ በፈለገው አጀንዳ በፈለገው ርዕስ ተወዳድሮ የሚያሸንፍ ፓርቲ የማይደራደርበት ነው። ከዚህ በዘለለ ግን ሌላ ኢንተረስት ማለትም የሆነ ጉለት አለ በኔ ድርጅት ብቻ በኔ የፖለቲካ ድርጅት ብቻ በኔ የፖለቲካ ርዕዮተ ዓለም ብቻ መሳካት የሚችል ያለው መንግስት የማያሳካው እኔ ከዚህ መንግስት ይልቅ የተሻለ አጀንዳ
አለኝ ብሎ በራሱ ማኒፌስቶ በራሱ የፖለቲካ ርዕዮተ ዓለም የኢኮኖሚ ርዕዮተ ዓለም ማህበራዊ ጉዳይንም ሌሎችንም በራሱ መንገድ የፖለቲካ ድርጅት ከፖለቲካ ድርጅት ነገሮችን የሚያዩበት መንገድ ይለያያል። አንዱ የፖለቲካ ድርጅት የኢኮኖሚ መርሂው ሊበራሊዝም ሊሆን ይችላል፣ ኮማንድ ኢኮኖሚ ሊሆን ይችላል፣ እንደዚሁም ካፒታሊዝም ሊሆን ይችላል። የሌላኛው ደግሞ ካፒታሊዝም ሊሆን ይችላል፣ ሶሻሊዝም ሊሆን ይችላል፣ ሌላ የተለያየ ነገር ሊሆን ይችላል እንጂ ኮማንድ ኢኮኖሚ ሊሆን ይችላል። ስለዚህ አሁን በዚህ ደረጃ የተለያየ መንገድ ሊኖራቸው ይችላል። የሀገሪቷን ኢኮኖሚ የሀገሪቷን ማህበራዊ ጉዳይ የሚለውጡበት የተለያየ መንገድ ሊኖራቸው ይችላል። ይህ ማለት ግን የሀገሪቷን ናሽናል ኢንተረስት ይሰብራሉ ማለት አይደለም። ስለዚህ ፖለቲካ ሲባል የተለየ አጀንዳ፣ ፖለቲካ ሲባል እንግዲህ ሀገሪቱን የሆነ የሀገረ መንግስትን የህዝብን ፍላጎት የአንድን የሆነ ወገን ጉለት ፍላጎት ጋፕ ለመሙላት የሆነ ግሩፕ የሆነ ቡድን ሊያሳካው የፈለገው አጀንዳን ይዘው የሚቧደኑት ቡድን የፖለቲካ ማህበረሰብ ይባላል። እነዚህ ማህበረሰቦች እንግዲህ የራሳቸውን አጀንዳ ያዙ ማለት ሀገር አፈረሱ፣ መንግስትን ተቃወሙ ማለት የህዝብን ፍላጎት የሆነ ማህበረሰብን አጠርሽተው ሌላኛውን ማህበረሰብ አስቀጠሉ ማለት አይደለም። ምክንያቱም ሁሉም የኢትዮጵያ ማህበረሰብ ሁሉም የሀገሪቷ ማህበረሰብ ሀገራችን ነች በማለት የራሳቸው ኢንተረስት ይዘው የራሳቸው ፍላጎት ይዘው የተቧደኑ የተሰባሰቡ ቃል ኪዳን የገቡና አብሮ ለመኖር ምክንያቱም በብቻዬ ሀገር ሆኜ መቀጠል አልችልም፣ ከሴኩሪቲ አንጻር፣ ከኢኮኖሚ አንጻር፣ ከማህበራዊ ጉዳይ አንጻር ብቻዬን መጋፈጥ ከምችለው ይልቅ በቡድን በግሩፕ የተለያየ ሰው ጋር በመሆን የማሳካው ፍላጎት አለ። ከሰው ጋር በሆን የተሻለ ነገር የተሻለ ሴኩሪቲ የተሻለ ናሽናል ኢንተረስት ይኖረኛል በማለት የተቧደኑ ቃል ኪዳን የገቡ አካላቶች አሉ። እነዚህ ቃል ኪዳን የገቡ አካላቶች ደግሞ አብሮ መጀመሪያውኑ ለመኖር ቃል ኪዳን ገብቷል። እነዚህ ቃል ኪዳን የገቡ አካላቶችን ሀሳብ ማክበር አብሮ እንዲኖሩ የበለጠ በተሻለ መንገድ አብሮ እንዲኖሩ ማድረግ እንጂ በሀገሪቱ ያሉ የተስማሙ ተከባብረው ተፈቃቅረው አብሮ የሚኖሩ በጋብቻ በአምቻ በማህበራዊ ጉዳይ በፖለቲካል ኢንተረስት በሶሻል ካፒታል ፈጥረው አብሮ የሚኖሩ ማህበረሰቦችን መለያየት which is ወንጀል ነው፣ ፖለቲካም አይደለም። ጋፓችን ይሄ ነው። ፖለቲካን አለየንም፣ ሀገረ መንግስትን አለየንም፣ መንግስትን አለየንም ማለት ነውና ሻሎም። አመሰግናለሁ። ቤቱን ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ።